Make it now subscribe. Make it now subscribe. Make it now subscribe. Where I go to go learn from. Make it now subscribe. Make it now subscribe. Make it now subscribe. Where I go to go learn. ሰላም ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይሄ ሁለተኛ ቪዲዮአችን ነው። እንግዲህ ተፍ እያለ ነው። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንገባለን። አሁን የሚያስደንቅ ነው። በምስሉ ላይ የምትመለከቱት የ14 ዓመት ታዳጊ የእሳት አደጋ በሚነሳበት ጊዜ አላርም የሚያደርግና እንዲሁም ደግሞ ቆጣሪን የሚያጠፋ በተጨማሪም ሌባ ወደ ቤታችን በሚገባበት ጊዜ የሚያሳውቅ አላርም ሰርቷል። በጉራጌ ዞን ምሁር አክሊል ወረዳ ነዋሪ የሆነው አብዱላ ፌስ ጸጋዬ የ8ኛ ክፍል ተማሪ ነው። ታዳጊው አብዱላ ፌስ ጸጋዬ ከዚህ ቀደም ባጃጅ መስራቱን ወደ እናንተ ማድረሴ ይታወሳል። ታዲያ አሁን ደግሞ የእሳት አደጋ በሚነሳበት ጊዜ ቆጣሪን የሚያጠፋና እንዲሁም ደግሞ አላርም የሚያደርግ ሌባ ወደ ቤታችን በነገራችን ላይ የፈጠራ ስራዎችን ማበረታታት አለብን። አሁን ላይ በተለይ የፈጠራ ስራ ብዙም እየተሰራ አይደለም። ያው ትላልቅ ፎቶዎች ላይ እየተሰራ ነው። በእርግጥ ግን ከስር ያሉትን ካሁንው ከፍ እያደረግን ማውጣት ካልቻልን ምንም አይነት የፈጠራ መስራት የሚፈልግ ሰው ማግኘታችን በተለይ አሁን ላይ ቻትጂፒቲ ተጠቃሚ ስለሆነ ሁላችንም አዲስ ነገር ለመፍጠር አእምሯችንን ሚዛን ያለ አይታዘልንምና የፈጠራ መስራት የሚፈልጉትን ልጆች በርቱ ማለት አለብን እና ፈጠራ መስራት የሚፈልጉ ሰዎች ወይ ደግሞ ፈጠራ የሰራችሁ ሰዎች ለኔ በቴሌግራም ግሩፔ እዚህ ከስራ አስቀምጠላችኋለሁ ሊንኩን እዚህ ላይ እናቀርባችኋለን። የፈጠራ ስራ ብቻ ሳይሆን የፊልም ስራም ሊሆን ይችላል። ስዕል ምሳሌዎች የምትኖሩ ትችላላችሁ። ቮካል የምትችሉ ሰዎች ካላችሁ ለኔ በቴሌግራም ግሩፕ ወይ ደግሞ በቲክቶክ አካውንቴ መልእክት ትችላላችሁ። አበሻ አምልጫለሁ በነፃ ላይ ያለባለሁ ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባለሁ ወይ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ በነፃ። እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። ኧረ በነፃ ሄዶ ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው በነፃ ልታለባለም ጌች ሲያምር ይቅር። ለምን ታስጨንቁታላችሁ? ልዩን በእናትህ ፈርቷል። በቃ ጤናሽ በሉ የፈራ ሰው እንደዚህ ተፈራች። አይሴዶ አስኪዳ በነገራችን ላይ እንኳን ደስ አላችሁ የአርሰናል ደጋፊዎች። የሚቀጥለው ቅዳሜም ያው የሚመጣው ቻምፒየንስ ሊግ እንደምንበላው ተስፋ እናደርጋለን። እንግዲህ ቻምፒየንስ ሊግ ከበላን በኋላ ደግሞ ይህን ጭፈራ እንደግመዋለን። ሴት ልጅ የሥራ ሰው ስትሆን በየትኛውም ወንድ አይደለም በራሷ ዘንድ በቃ ራሷን በራሷ ራስ ትወዷለች። ጠንካራ የሥራ ሰው መሆኗ ራሷን እንድትወድ ያደርጋታል። እና እዚህ ምድር ላይ የማትደራደሩት ነገር ቢኖር ስራ ነው። ስራ እረፍት ያለው ስራ ውስጥ ነው።
ስራ ውስጥ ራሱ ረፍት አለ። ስራ ራሱ ረፍት ነው። ረፍት ራሱ ደግሞ ስራ ነው። ስራ የሚሰራ ወንድ በሴት ዘንድ ተወዳጅ ነው። ስራ የምትሰራ ሴት በወንድ ዘንድ ተወዳጅ ናት። ስለዚህ ስራ ላይ ሲሪየስ የሆነ አቋም ይኖራችሁ። ሀሳብ አስተያየት ካለ በነገራችን ላይ ማወዳደሩ ራሱ ትክክል ነው ብዬ ነው ያላምንም። የሚሰሩ ሰዎችን ማገዝ አለብን። እንደዚህ አይነት ሰዎችን ማበረታታት አለብን። አካውንቷን ከስር ሜንሽን እናደርጋለን። የቲክቶክ አካውንቷን መስራት የምትፈልጉ ወይ የተሻለ ነገር መለወጥ የምትፈልጉ ሰዎች የራሳችሁን ሊንክ ቲክቶክ ላይ ሜንሽን ማድረግ ትችላላችሁ። እኔ ቴሌግራም ላይም አለኝ የቴሌግራም አካውንት ከስር አስቀምጥላችኋለሁ። መስራት ይሄ ስሞል ቢዝነስ የሚባሉትን በሙላ መላክ ትችላላችሁ። ስራችሁን እናሳያለን። ይህ አካውንት አብዛኛው ጊዜ መስራት ለሚችሉ ስራ ላይ ላሉ ተፍ ለሚሉ ሰዎች ነው ይሄ አካውንት የተከፈተው እና የምትሰሩት ልጆች ስሞል ቢዝነስ ያላችሁ ሰዎች በቴሌግራም አካውንታችንን ከስር እናስቀምጣለን፣ ያውቁልን። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮዎች እስከምንገናኝ ፒስ አውት። Make it now subscribe. Make it now subscribe. Make it now subscribe. Where I go to online.